ሁለት አይነት ማሳጅ አለ። አንደኛ ነገር ማሳጅ ቴራፒና እንደገና ደግሞ ይሄ እንደዛ አይነት ነገር የሚሰራበት ቤት። አሁን ቅድም ያስገባቸው ልጆች በማሳጅ ቤት አንቺ አሁን አንድ ማሳጅ ባለቤት አሁን እሷ ጋር ቤዛይት ጋር ስትሄዱ እዚህ ሰሚት 72 ነው ያለው እና በቃ ግልጽ ነገር ነው። ሁሉም ክፍሎቹም ግልጽ ነው። ኤክስትራ ምናምን የለም። አሁን የቅድሞቹ የገቡት ልጆች እንደዛ ኤክስትራ ምናምን ይሰራሉ። ምን ትመክሪያለሽ ለነሱ? ሁለት አይነት ማሳጅ አለ። አንደኛ ነገር ማሳጅ ቴራፒና እንደገና ደግሞ ይሄ እንደዛ አይነት ነገር የሚሰራበት ቤት። እሺ ኤክስትራ የሚሰራበት እኛንም ያስቸግሩናል። በነገራችን ላይ እንደዛ አይነት ቤት ነው የኛን ስም የሚያጠፋው። ተረዳከኝ? ትናንትም እየነገርሽ ነበር። ማሳጅ የሚሰራ ሰው የሆነ እጁ ጠንከር ማለት አለበት። ትክክለኛ ማሳጅ ምናምን እጅ ማሳጅ ጠንከር ብቻ ሳይሆን ልምድ መውሰድ አለበት። አንደኛ ነገር በስርዓት የሚማር ሰው ነው። ቅድሞቹ አልተማሩም። ከሁለት ነው ያቆመችው አንዷ። በተለይ ከምን ሁለት ክላስ ሁለተኛ ክፍል። ኦኬ አታነካካኝ። ናላቅም ግን ያው ዞሮ ዞሮ ግን እንደዛ ነው ማለት። ማሳጅ ሁለት አይነት ማሳጅ ነው ያለው። የባለጌ ቤት አለ፣ እንደገና ደግሞ በስርዓት የሚሰሩ ማሳጅ ቴራፒ ልምድ ያላቸው። እኛ አሁን እንደዛ የማሳጅን ስምም የሚያጠፉት እንደዛ አይነት ቤቶች ናቸው። ገብቶካል? እና እንግዲህ ሰው ጥንቃቄ ማድረግ አለበት ማለት የሚገባበትን ቤት መምረጥ አለበት። አዎ ያንቺ እኮ አሁን ወፍራም ነሽ። ትናንትና ጉልበትሽ እግሬ ደነዘዘ። 80 ኪሎ ጋይስ። ሰውነትህ እኮ ስለተያያዘ ነው። ሰውነትህ አሁን አንተ ማለት ጥሩ ላይ አይደለም እና ለዛ ነው በሚቀጥለው ምናምን ስደጋግምበት ቆንጆ ነው የሚሆነው፣ ጥሩ ነው የሚሆንልህ። እኔ ደግሞ ኤክስትራ ምናምን የሚባለውን ሰምቼ ሻወር ጄል፣ ቂቤ ምናምን ይዤ ያልመጣሁት የለም። እኛ ቤት እንደዛ የለም። እኛ ቤት እንደዛ የሚፈልግ ሰውም ይባረራል። ፖሊስ ነው የሚጠሩት። ፖሊስም ሳይሆን እኛ እንጠራቸው ማለት አናስገባም ራሱ። እኛ ትክክለኛ ሕክምና ነው የምንሰጠው። እኛ ላይ ነው። ህንፃው ትልቅ ነው። ብታረጉ ራሱ ይሰማል። እዛ ጎረቤት ሁለተኛ ካሜራ አለው። እና እኛ ጋር ሕክምና ነው እኛ የምንሰጠው። በነገራችን ላይ እንደ ሕክምና ማለት ነው። እንደገና ደግሞ እንደዚህ አይነት ቤት የሚሰሩ ሰዎች ያስታውቃል። ይሄ ሞሮኮ ፔዲኪዩር፣ ይሄ ሌላ ነገር የላቸውም። ማሳጅ እና ማሳጅ ብቻ ነው ያለው። ምንድን ነበር ያልሽኝ? እንዲህ እንደ ጽዮን አይነቷ እሱ ማሳጅ ሊደረግ መቶ ተገላልጣ ወጣበት ደነገጠ ነው ያልሽኝ? ኧረ ተው እናትህ። አንዳንድ የማያውቅ ሰው አለ፣ ሳያውቅ ይገባል እንደዛ አይነት ቤት ማለት። አንተ አሁን ለምሳሌ ወይ ወገብክን አሞካል ወይ አንገትክን የሆነ ነገርክን ብቻ ታመካል። ከዛ ማሳጅ ልደረግ ብለህ ማሳጅ ቤት ስገባ የምታገኘው ማለት እንዳልኩ ሁሉም ማሳጅ ቤት ማሳጅ የሚመስላቸው ሰዎች አሉ። ከዛ እዛ ስትገባ ሌላ ነገር ነው የሚጠብቅህ። ወይ ራቁታቸውን ሊመጡብክ ይችላሉ። ያው እንደነገርኩክ ማለት ነው፣ አይታወቅም። እና ሰው ተጠንቅቆ ቤት መርጦ ያለ ማለት ያስታውቃል እኮ በደንብ የሚያስታውቅ ይመስለኛል። ግን አንዳንድ ሰው ደግሞ አያውቅም። ስለዚህ የሚገባበትን ቤት ህዝቡ መምረጥ አለበት ብዬ ነው የማስበው። እንደገና ደግሞ ማሳጅ ቤት ማለት ስሙም በዚህ ልክ ያው መጥፋቱ ያው ደስ አይልም። አሁን ባለሙያዎች ራሱ እኮ ሊሳቀቁ ይችላሉ። ማሳጅ እኔ አሁን ለምሳሌ ማሳጅ ቴራፒ ነኝ፣ ማሳጅ ሰራተኛ ነኝ ወይ ምናምን ነገር ሊባል ይችላል። ስለዚህ ማሳጅ ሁለት አይነት ማሳጅ አለ። እንደዚህ አይነት ነገር የሚሰራበት እንደገና ደግሞ በሙያ በስርዓት የሚሰሩበት ቤት አለ። እኛ ሰውን ማከም ነው። አንገቱ ለታመመ ሰው፣ ወገቡ ለታመመ ሰው፣ እንዲሁም ስትረስ ቁጭ ብሎ ለሚውል ሰው፣ ረጅም ሰዓት መኪና የሚነዳ ሰው ማሳጅ ማድረግ አለበት። እና ስትገቡ ብቻ ቤት ምረጡ ነው የምለው እኔ። ሌላ ምንም እንትን የለውም። እንደዛ የተሳሳተ ቤት አትግቡ ነው። ጋይስ የምር እሷ ጋር ሂዱ የሚያማችሁ ከሆነ። ይሄ ደግሞ 3 ሆናችሁ ከሄዳችሁ ለአንድ ሰው ቅናሽ አለ። በግሩፕ ሂዱ። 3 ሁኑና ሂዱና ለአንድ ሰው ቅናሽ አለ። አንድ ሰው በነፃ ነው። 3 ሆናችሁ ከሄዳችሁ የት መሰላችሁ?
ሰሚት 72 ከኖክ ማዲያው ስታልፉ በኖክ ሳይድ ሳይሆን በዛኛው ሳይድ ትልቅ ህንፃ አለ። እዛ ህንፃ ውስጥ ጌታስ ሪል ስቴት። አዎ እዛ ህንፃ ውስጥ ይሄ በኖኩ ጋር ሳይድ ሳይሆን በዛኛው ሳይድ ሰሚት 72 እና ሂዱ። በደንብ ታሻለች፣ ያሿቸዋል። እኛ የምንሰጠው አገልግሎት ሲገባ ነው። አሁንማ ቤቷ ናት፣ እዛ አታድር መቼም። አይ እስከ 2 ሰዓት ነው ሰው የምንቀበለው እኛ። 2 ሰዓት ጠዋት እንከፍታለን፣ 2 ሰዓት ማታ እንዘጋለን ማለት ነው። አይ ጎበዝሽ፣ እንደዛ ነው። ሰሚት 72 ጋር ነው አድራሻችን። ቤቱን ወደከዋል ሞንዬ? እንዴት ነው? በጣም ቆንጆ ቤት ነው፣ ሰፊ ቤት ነው፣ በጣም ቆንጆ ነው። አዎ እና እንደዛ ነው። ለማንኛውም መታችሁ ቤዝ ስፓ ተጠቀሙ። ስልኬን እዚህ ኮሜንት ላይ እንትንላችኋለሁ። ሞን ራሱ አሪፍ ልጅ ነክ፣ በአካል እውነት ወድጄ ካለው ጥሩ ደስ የምትል ጭራሽ እንዲህ የምታወራ ማመስለ በአካል ጥሩ ልጅ ነክ። ምን በአካል ሳይክ ደስ የምትል ልጅ ነክ፣ ጨዋ ነክ፣ እንደዚህ የምታወራ ማትመስልም ነው ያልኩክ። እንዴ አሁን ጨዋ አይደለም እንዴ? እንጃ የቅድሙን ትንሽ ሳየው አይ ጨዋ ነክ፣ ለነገሩ ጨዋ ነክ እንዴ። ምን ነው በላቸው። መኒገን ጨርሰ ነው መተህ እዚህ ላይቬን ሼር የምታደርገው? እኔ ልጅ ግን ጤነኛ ነው? አዎ እውነት ነው። አዎ ለማሳጅ ማለት ሰው እኮ ለማሳጅ ያለው አመለካከት አንዳንድ ሰው እንደሚባለው አሁን ቅድም ልጅቷ እንደዛ መሆን የለባትም። ምክንያቱም ማሳጅ ቤት የማሳጅ ባለሙያ ስንት ብር እንደሚከፈላት አታውቅም በእሷ ቤት። ኧረ በላቸው ተው እንጂ ነገ ደግሞ አልቀሰ ቴሌ ብር አካውንት እንዳታስቀምጥ በላቸው። ቆይ በላቸው ስሜታ ይሆናል። ጠጣህ እንዴ ዛሬ ማንተ? በላቸው እኔ በኋላ ቴሌ ብር ምናምን ብታስቀምጥ እንደ ልጅቷ አልመልስልህም። ላሽ ነው አይቼ ላሽ ነው የምልህ። እሺ ቀጥይ። ስለ ማሳጅ ቤትሽ በላቸውን አታውቂውም እንዴ? እኔ አላውቀውም በላቸው። ኢትዮጵያ ውስጥ ዲቃላ በዝቷል የሚለው ልጅ እና እኔ እንጃ፣ እኔ አላውቀውም፣ ግን ላውቀው እችላለሁ ባየው። እሱ ለምን ማሳጅ አታረጊም? በእናትሽ ይምጣ፣ ምንም ችግር የለውም በላቸው። በእኔ ስም ሂድና እሷ ጋር ሰሚት 72 ሂድ፣ ማሳጅ ታረጋለች በላቸው። ግን እንዳይቆምብህ። ሲጀመር እኮ እንደነገርኩክ ነው ሞኒ፣ በስርዓት ማሳጅ ቴራፒ ሰው ከሰራ በባለሙያ ከተሰራክ እንደዚህ አይነት ነገር ጭራሽ አይፈጠርም። ገብቶ ካለ ሰው አውቆ እንደዚህ አይነት ነገር ውስጥ ካልከተሉ ባለሙያ ሆኖ ከሰራ እንዴትም ብሎ ወደዛ ውስጥ ሊገባ አይችልም። አይበላቸው ሴት ነክተው አታውቅም፣ ድንግል ነው። ሌላ ስሜት ሊሰማ ይችላል። እኛ ኤክስፒሪየንስ ስለሆነ ነው ምንም ያልሆንኩት። አዎ አይሰማውም። ያልሆነ ሰው ራሱ እንዳለ ያው ህመምክ ምናምን የምታዳምጠው። አይ ጥሩ እሺ። እና ማሳጅ ባለሙያ በሙያቸው ብዙ ማለት የሚከፈላቸውም አሁን ቅድም ልጅቷ እንግዲህ ማሳጅ ቤት እንግዲህ ባለሙያቋ ነው የሚሆነው እንጂ የሚያሳፍር ነገር አይደለም። አው እንትን እናርግ፣ ግን ምን እናርግ መሰለሽ፣ አድራሻውን ነገሪያቸው። በሳምንት ውስጥ ስንት ሰው እንደመጣ ትነግሪናለሽ። ደግሞ ሰው እንደሚመጣ እርግጠኛ ነኝ ጋይስ። በአንተ እስካሁን ድረስ 7-8 ሰው እየመቶልኛል፣ በአንተ ማለት ነው። ይመጣሉ ጋይስ። ደግሞ በዛ ላይ እንትኗ በጣም ቅናሽ ነው፣ ፓኬጆቿ ቅናሽ ናቸው። ሂዱ ሰሚት 72 ጋር እሺ። አዎ አድራሻ ሰሚት 72 ጋር ነው። ስልኬን ኮሜንት ላይ ወይም ደግሞ ፖስት ያደረኩት አለ፣ አንድ ቪዲዮ አለኝ፣ እሱ ጋርም አለ፣ ስልክ አስቀምጫለሁ። በቃ ሞኒዬ አመሰግናለሁ። እሺ ሳምንት እንገናኛለን። ስንት ሰው እንደተሰራ በአንተ መጥቶ እነግርካለሁ። አብሽራይ እንትን ልሻለሁ፣ አዋራሻለሁ። እኔም ከሲስተር አመሰግናለሁ። እሺ ሞኒዬ ቴንኪው ስለመጣክና ስለጎበኘከኝ አመሰግናለሁ። እሺ ቤዛዊት አመሰግናለሁ። እኔ እሺ ቻው። እሺ ግርልም ከየት ነው ጽዮን? አመሰግናለሁ። መሰረት ከየት ነው? ኢትዮጲስ። አይ ኢትዮጲስ ስታዩ መሰረት ከአዲስ አበባ። አዲስ አበባ የት አካባቢ? ኮዬ ፈቼ። እስቲ ወደዚህ ሁኚ፣ ወደዚህ እንዲህ ሙሉ ሁኚ መሰረት
እንደሱ ምን ልልሽ ነበር? ሌላ መሰረት ስንት ዓመትሽ ነው? እንዴ እድሜ ምን ያደርግልሃል? የኔ ካሜራ ደብዝዟል እንዴ? ሮባ የኔ ደብዝዞ ነው የሚታየው? ካሜራ ጥራት የለውም። በእጄ ነክቼው ነው የሚሆነው። አሁንስ የኔ ካሜራ ነው የደመዘዘብህ? አይ አይደለም ለነሱ። አሁንስ ኧረ ያንተ አልደመዘዘም። ያንተ አልደመዘዘም። የኔ ካሜራ ነው። ያንተ አልደመዘዘም። ያው ነው። እንዴት ነሽ? ደህና ነህ ወይ? አለን። ይሄ አልጋ አለ እንዴ? አሁንም አለ። የት ሄዳል? አይ ባለትዳር ከሆንሽ አልተሰበረም ወይ ብዬ ነው። ማን ነው ከኋላሽ ያለው ጥላው የሚታየኝ? ባለቤቴ። ሰላም ትላለህ? ምን እንሰራልኛል? እንዴ ላስተዋውቅ ነው። እስቲ አስተዋውቂኝ። አይ ይቅርብ፣ ታውኩት እንደው እውነትን ነው። ምንም አይሰራልህም። አላማሽ ምንድን ነው? የኔ እናት እንዴት? ለምንድን ነው የገባሽው? ሰላም ልልክ። ከነ ባለቤትሽ? ባለቤቴን እንኳን አላስገባሁትም። የት ነው የምትኖሪው? አዲስ አበባ። ታዲያ ምን ነው እንዲሆንሽ? ማለት ሊነቃ ደንገጥ በይ እንጂ። እንዴ እየተነጫነጭ እኮ ነው። ታውቀዋል። እየተቆጣ ነው በጣም። ባለቤቴን ላገናኝ ነው አልሽ። ምን ይሰራልኛል ባለቤትሽ? ቴንክ ዩ ዴቪድ። እንዴ ዴቪድ፣ ኧረ ተው ኮፍያ አትስጥ። ጊፍት ጋላሪ ላይ ያለ ነገር ስጡኝ። ተው እንዲህ ዞር ዞር ይልና ዴድሎክ ያይና ጊፍት ጋላሪ ያይና ባዶ ሲሆን ይሄ ልጅ ጠሮበታል ጊፍተር ምናምን ይላሉ። እኔ ጊፍተር አለኝ አልጠረረብኝም። ጊፍት ጋላሪ ላይ ያለውን ስጡኝ። 12 ዶናት ምናምን ይሄ 6 የሚፈነደውን ምናምን ስጡኝ። እሺ ምን ልልሽ ነበረ? ስንት ዓመትሽ ነው? 24። አዎ። ስንት ዓመትሽ ላይ ነው ያገባሽው? 22። እሺ ባለትዳር ነሽ? እስቲል ደስተኛ ነሽ በትዳርሽ? አዎ ደስተኛ ነኝ። ታዲያ እኔ ላይ ብለሽ ደስተኛ ከሆንሽ ባለትዳር አትፈልግም እንዴ? ምን ሰሪልኛለሽ? እኔ ቆይ የምለው እኔ ስላላገባሁ ነው እንዴ? ቆይ አብራችሁ አተኙም እንዴ? ፍቅር አትሰሩም እንዴ? እኔ ላይቭ ላይ ከምትገቡ ጾም እኮ ነው እንዴ? ጾም ላይ ስለሆነ ነው። የሰው ላይቭ እንዴት ነው ትዝ የሚላችሁ? ሰው ላይቭ ላይ እሺ እያየሽ መዝናናት ያለ ነው። ገስት መግባት ከነባለቤትሽ ምንድና ሴክስ እዚሽን ልጠይቂ ነው? ምን ልጠይቂ ነው? ቆይ የገባሽው አንተ ላይቭ ስታስገባ ምን ፈልገህ ነው? እኔ ላይቭ ማስገባው ከሰዎች ጋር ለመታወቅ ነው እኮ። ከኔ ጋር እየተዋወቅክ አይደል እንዴ? ሰው አይደለሽ ወይስ እኔ እንደሱ አልቆጠርከኝም? ባለትዳር ሰው አይደለም። በቃ ባለትዳር ማለት የሰው ነሽ እና ምንድን ነው? እሺ በቃ ይቅርታ አድርግልኝ በቃ።